ሲያመው እንኳን ማልችል ሰው እንደዚህ አይነት ሁኔታ አይቼው በእኔ ምክንያት እኔ እምቢ ሰላልኩት አልጠበቅኩም ማለት ጥፋተኛ ነኝ። እምቢ ሰላልኩት ግን እና አገናኙኝ ይቴን አገናኙኝ። እኔ ምንም አላደረኩም እኮ ለምንድነው እንደዚህ አይነት ነገር እኔ ላይ ሊደርስ የቻለው? ማንን እንደማናገር እንኳን ማንን ማናገር እንዳለብኝ እንኳን አላውቅም። በቃ ተረዱኝ። በቃ ተረዱኝ። እኔ እንዲህ ላደርግ አልችልም። በቃ አልችልም። እንዲህ ላይ አይተውንም መኖር አልችልም። የምትወደውን ሴት ያሳበደች ሴት ተብዬ መኖር አልችልም። ደከመኝ፣ በማልቀስ ደከመኝ። ለመሰቃየት መሰለኝ በቃ አላውቅም። በአሁኑ ስለደከመኝ ነው እናንተ እየነገርኳቸው ያለሁት። ምናልባትም የመጨረሻ ቪዲዮ ሊሆን ይችላል። እንዲህ ነው ብዬ አልነግራችሁም። እሺ እንዴት ናችሁ ቤተሰብ? ደህና አይደለሁም ታውቃላችሁ። ደህና ልሆንም አልችልም። እኔ ማጣት የሌለብኝን ሰው ያጣው ሰው ነኝ። ጥፋተኛም ልሆን እችላለሁ ስላጣሁት። መቼም እሱ ጥፋተኛ አይደለም እኮ ግን ይቲን ያለበትን ሁኔታ ሳይ አላመንኩም። በቃ አልጠብቅም። ያዳነኝ አንድ ሰውን እንደዚህ አይነት ሁኔታ ላይ ሆኖ ታስሮ እጅ እግሩ ታስሮ ወይኔ ጉዴ። ብቻ ደህና ልሆንም አልችልም በዚህ ሁኔታ። እኔ እሱን አጥቼ አላውቅም። እና ዛሬ ልነግራችሁ የመጣሁት ነገር በጣም ስጋት ላይ ነኝ። ማለት ቤቲ ያለችውን ነገር እንዲህ ነው ብዬ ባላወጣም ደስ ይለኛል። ምንም ማሰማችሁ ነገር አይኖርም። ግን በቃ እየዛተችብኝ ነው። መዛት አስፈርቶኝ ሳይሆን እየነገርኳቸው ያለሁት እኔን እሱ እንደዚህ ታደርገዋለች ብላ መጠርጠሯ በቃ ከባድ ነው። ምንም እንትን ልትሉት አትችሉም። ከባድ ነው በጣም። ይቴን እኔ ሳሳብደው እንደዛ አይነት ሁኔታ ላይ እኔ ይቴ ሲያመው እንኳን አልችልም። እንኳን እንደዚህ ሲያመው እንኳን ማልችል ሰው እንደዚህ አይነት ሁኔታ ላይ አይቼው በእኔ ምክንያት እኔ እምቢ ሰላልኩት አልጠበቅኩም። ማለት ጥፋተኛ ነኝ። እምቢ ሰላልኩት ግን እምቢ ያልኩት ትዳር አይደለም። እምቢ ያልኩት እሱን ሳልፈልገው ቀርቼ እንዳልሆነ በቃ የተረዳችሁኝ ተረድታችሁኛል። ግን ይቴን እያጣሁት ነው ከምላችሁ በላይ ታምሜያለሁ። አንዴ ዛቻ፣ አንዴ ማስፈራሪያ፣ በቃ ያው ነው ብቻ እየደረሰብኝ ነው ያለው። እኔ ለምን እንደዚህ ሆነ ሳይሆንም ብለው ይቴን እኔ ሳስጨን እንደዚህ አይነት ሁኔታ ላይ እንዲሆን ሳደርገው እና እንደዚህ እኔ ይቴን ላደርገውም አልችልም ታውቃላችሁ። ግን አንዳንድ ማለት አልፈልግም ደደብ የሆኑ ኦዲየንሶች አሉ። እኔ ይቴን እንደዛ ላደርገው ይቅርና ይቴን አጥቼ ነው ከዚህ በፊት እንደዛ ጨርቄን ጥዬ የነበረው። አሁን በኔ ቦታ መሆኑን አይደለም እያወራሁኝ ያለሁት። እኔ ይቴ የለም ከስንት ጊዜ በኋላ ነው ያገኘሁት። ሊያስታርቁን የመሰለኝ። እኔና እሱ እኮ ስንት ነገር ያለን ሰዎች ነን። ዛሬ እኮ አይደለም የምንተዋወቀው። እኔ እፈልገዋለሁ። አሁንም ምንም ቢሆን እፈልገዋለሁ። ከኔ ጋር እንዲሆን አድርጉት። በቃ መሄድ ያለብን ቦታ ሄደን እንዲድን ማድረግ አለብን ነው ሀሳቤ እንጂ እንደዚህ የወረደ ኮመንት የሚጽፉ ሰዎች አሉ። የሚረዳም አለ። ግን ብቻ ከመጀመሪያው እንኳን ስንመጣ እኔና ይቴ በጣም ብዙ ነገር ማንም ሰው ከሚፈተነው በላይ ምን ያህል ነገር ውስጥ ገብተን እንደነበር ታውቃላችሁ። ከእናንተ በላይ እኛን የሚያውቀን የለም። ግን ያቺ አንድ ላይ ይቴ እንደዛ የምትሳሳለት ሴት
ኢቴን አሳበደችው ሲባል በጣም መውረድ ነው። ለእናንተም ነው የምናገረው እና ደግሞ ላደርግ እንደማልችል የምታውቁ ሰዎች ደግሞ ቤቲ እንድታረጋጓት ነው የምፈልገው። ማለት እንደዚህ አይነት ሰው እንዳልሆንኩኝ ብታቅ እኔ እንደዚህ አይነት ሰው ልሆንም አልችልም አይደለሁም። እኔ ላይ የተደረገብኝ እንኳን አለ። እኔ ማን እንዳደረገብኝ እግዚአብሔር ነው የሚያውቀው። ደህና የነበረች ሴት እንኳን አብዳ የት ነበርሽ አላለችኝም ቤቲ። ግን አሁን ላይ ወንድሟን ያሳበድኩት እኔ እንደሆንኩኝ አስባ አባራኛለች። እንዳገኘውም አትፈልግም። ጭራሽ ትናንትና ሲዛትብኝ ነበር። መንገድ ላይ መታ ሰው ነው የገላገላት። በጣም ብዙ ነገር ግን በቃ ታውቃላችሁ፣ ላደርግ አልችልም። እንደዚህም አይነት ሰው አይደለሁም። እኔ ያላቅም እዚህ ሪሌሽንሽፕ ውስጥ ስገባ ለመሰቃየት መሰለኝ። በቃ አላቅም። በአሁኑ ስለደከመኝ ነው ለእናንተ እየነገርኳቸው ያለሁት። ምናልባትም የመጨረሻ ቪዲዮ ሊሆን ይችላል። እንዲህ ነው ብዬ አልነግራችሁም የሆነውን ነገር። ግን በቃ ስለበቃኝ ነው። እሺ መኖር አልችልም። እንደዚህ አይነት ሁኔታ ላይ ሆኜ የምትወደውን ሴት ያሳበደች ሴት ተብዬ መኖር አልችልም። ደከመኝ፣ በማልቀስ ደከመኝ። ግን የተረዳኝ ሰው የለም። በቃ አክስቴም እንደምታውቋት ናት። ልትረዳኝ አትችል። ማንን እንደማናገር እንኳን ማንም ማናገር እንዳለብኝ እንኳን አላውቅም። በቃ ተረዱኝ። በቃ ተረዱኝ። እኔ እንዲህ ላደርግ አልችልም። በቃ አልችልም። እንዲህ ላይ አይተውንም መኖር አልችልም። አንድ ያሳበደች ተብዬ መኖር አልችልም። እሱን አጥቼ መኖር አልችልም። እና ደክሞኛል ቤተሰብ። ከዛሬ በኋላም አታዩኝም። ይቅርታ እንደዚህ ብዬ ስለተናገርኩ። ግን ለማንም ክፉ አልነበርኩም። ግን የደረሰብኝ እኔና ፈጣሪ ነን የምናውቀው። ብቸኝነትን የሚያውቅ ያውቀዋል። በቃ ማማክረው ወዳጅ ዘመድ እንዳይኖረኝ ነው የሆንኩት። በቃ ይቴን ለመሰቃየት ካልሆነ በቃ ለምንም አላገኘሁትም ከዛ ውጭ። እኔም ለበደልኩት ሁሉ በድየውም ከሆነ እግዚአብሔር ይክፈለኝ ለኃጢአቴ። ግን ልበድለውም አልችልም ታውቃላችሁ። ግን በቃ የቤቲን አፍ ያዙልኝ። በቃ ንገሯት። ሌላ ምንም ልል አይደለም የመጣሁት። እና አገናኙኝ፣ ይቴን አገናኙኝ። እኔ ምንም አላደረኩም እኮ። ለምንድነው እንደዚህ አይነት ነገር እኔ ላይ ሊደርስ የቻለው? እኔ የገባኝ አይደለም። ተረግሜ ያለው መሰለኝ። በቃ ቤተሰብ ጋር የእሱ ቤተሰብ ጋር ስደውል ማዘሩም አታነሳልኝም። ቤቲ ሳልፈልግ የደወልኩ የተሰደብኩኝ ነው ያለሁት። በቃ ምንም ላደርገው አልችልም። በእግዚአብሔር በቃ ተረዱኝ፣ እርዱኝ። በቃ አገናኙኝ። ቻው ማለት ካለብኝም ቻው ልበለው። በእናታችሁ ማደርገውና ማላደርገውን ነገር ታውቃላችሁ። እኔ በጭራሽ ለሰው ልጅ ክፉ መሆን አልችልም። በእናታችሁ አገናኙኝ። በቃ አላቅም። በቃኝ። አልቻልኩም። ለመጨረሻ ጊዜ እንኳን ባገኘው ደስተኛ ነኝ። እንደዛ ሆኖ ግን ማየት አልችልም። እንደዛ እጁና እግሩ ታስሮ ማየት አልችልም። እና እርዱኝ። በቃ ወይ ጸበል ልውሰደው ወይ አንድ ያገናኙኝ። የደከመው ሰው ታውቃላችሁ፣ ስልችት ብሎኛል በጣም እና በማልቀስ እንኳን አይኔ ሊጠፋ ነው። በቃ አልቻልኩም። ቤተሰቡም እንዲረዳኝ አድርጉልኝ። እሱንም እንዳገኘው አድርጉ። ባሌ ነው። እኔ እኮ ከሱ ጋር እኮ ብዙ አላማ አለኝ እኮ። እሱ እኮ ለእኔ ያልሆነው ነገር የለም ታውቃላችሁ። ታሰረ፣ ተመታ፣ ተሰቃየ በህይወቱ። በቃ እኔ ለሱ ምንም አልሆንኩለትም። ግን አንድ ለሚወደኝ ሰው ስትሉ አገናኙ። ቢያቀኔ መሆኔን ቢያቅም ቢያይልም በቃ አገናኙ። ቤተሰቡንም አፋቸውን አዘጉልኝ።
እኔ እንዳላደረኩኝ ሚዲያ ላይም ሊወጡ ይችላሉ በዚህ አይነት እኔ እንዳደረኩኝ መወራቱ ጋር አይደለም ችግሬ ግን ላደርገው ማልችለው ነገር ስለሆነ አንድ ያገናኙኝና ያውሩ ከፈለጉ ያውሩ ገደለችው ይበሉ ላደርገው አልችልም እሱን ጨክኜ እጅ ያነሳውበት ጊዜ እንኳን ይቆጨኛል አሁን ላይ መተኛት እየቻልኩ አይደለም ቤተሰብ እየኖርኩ አይደለም በሰላም እያደርኩ አይደለም እኔንም ልታጡኝ ነው ገና ከዛ እብደት ሳላገግም በሉት በቃ ስቃይ ሆኗል ኑሮዬ በቃ ምንም እኮ አይደለም ግን ማገዝ በቃ ወይ ያምሮ ማንም ጋር ብቻ ወሰዱት ብቻ ሚሻል በሱ ሚሻለው ቦታ ብቻ ወሰዱት እና እርዱኝ በሱ ጉዳይ እንዳላደረኩኝ ብታስቡ አመሰግናለሁ በጣም እንዳደረኩ ብታስቡ ግን ለእናንተ ቃል የለኝም በስመ አብ ወልድ በስመ አብ ቅዱስ ገብርኤል ቅዱስ ገብርኤል ብቻ እኔ ሳለቅስ አትዩኝ ሀሳቤን ብቻ ስሙኝ አትዘኑልኝ ችግር የለም ግን ላደርገው አልችልም ፕሊዝ በቃ እንደዚህ አትበሉኝ እንዳትበሉኝ በቃ ምንም ምለው ነገር የለም ቢያንስ ጓደኞቹም እየተረዱኝ አይደለም ዴቭም በቃ ሁሉም እንዲህ ብሎ መዘርዘር ከባድ ነው ሁሉም እየተረዱኝ አይደለም ራሴ እንዳጠፋ ከሆነ የሚፈልጉት ችግር የለውም አጠፋለሁ ደስ ሊላችሁ የሚገባም ደስ ይበላችሁ በጣም እናንተ ደስተኛ ናችሁ እኔ ሳጠፋ አታዩኝም ድጋሚ ችግር የለብኝም ግን ተው ውጡ ከህይወቴ ብቻ ውጡ ብዙ ነገር መናገር ፈልጋለሁ ግን ይሄ አይደለም የኔ ሐሳብ በቃ ግን ላወራው ፈልገውን እንኳን እያወራሁኝ አይደለም ሐሳቤ እሱ ጋር ነው ታስሮ ያየሁኝ ነው ታሟል በቃ በዛ ብቻ እሱን ይሻለው አድርጉ እንጂ እኔ ላይ አትፍረዱ ምንም ላደርግ አልችልም በቃኝ በማርያም በቃኝ ደክሞኛል